ቴሌግራም ጉድ እየሰራን ነው። ቴሌግራም ጉድ እየሰራን ነው። ይሄ ቪዲዮ በጣም አስፈላጊ ስለሆነ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለሌሎችም አጋሩ። እናንተም እስከመጨረሻው ድረስ ተመልከቱት። እንደሚታወቀው ከዚህ በፊት ቴሌግራም በተደጋጋሚ ጊዜ የተለያዩ ነገሮችን እየላከ ሀክ እያደረገ እንዳስቸገረን ደጋግሜ እኔም ቪዲዮ ሰርቻለሁ። የሰሞኑ ግን ለየት ያለ ነው። ፕሊስ ባካችሁ ተጠንቀቁ። አስቡት እስኪ ለምታከብሯቸው ለትልልቅ ሰዎች፣ ለስራ አለቆቻችሁ፣ ለትልልቅ አባቶቻችሁ ምናምን የተለያዩ በፒም የጀመረውን ነገር ሲልኩባችሁ ማለት ነው። በዛ በላይ በጣም ቀፋፊ የሆኑ ነገሮችን ይልክባችኋል። ምንም አንዴ ደግሞ ከእጃቸው ከወጣ ደግሞ ከእናንተ እጅ ከወጣ ደግሞ መልሶ ቴሌግራማችሁ ማግኘት ደግሞ ትንሽ ጊዜ የሚወስድ ነው። ውስብስብ ስለሆነ እባካችሁ ቅድመ ጥንቃቄ አድርጉ ማለት ነው። እንዴት ነው የሚያደርጉት? አሁንም ሰሞኑን ልክ ባለፈው እንደሚያደርጉት አሁን ደግሞ በጣም በስፋት በጣም ብዙ ሰው ሀክ ተደርጊያለሁ የሚል ሰው እየበዛ ነው። ምንድነው የሚያደርጉት? የእናንተን ፎቶ ከሆነ ዌብሳይት ላይ ያየሁት ብለው ሊንክ ከስር ላይ ያስቀምጣሉ። እናንተ ፎቶአችሁን ለማየት ያችን ሊንክ ስትጫኑ ወዳውኑ ሀክ ትደረጋላችሁ። ከዛን ሰዓት ጀምሮ ከቁጥጥር ስር ውጭ ይሆናል ማለት ነው የቴሌግራም አካውንታችሁ። በተጨማሪም የታዋቂ የሆነች ወይም ደግሞ የሞዴል ወር ምናምን የሆነች አክተር የሆነች ሰው ስም ይጠቅሱና የእሷን ቪዲዮ ምናምን ለማየት ይሄን ይጫኑ ምናምን ብሎ ይመጣላችኋል። እናንተ ያን ቪዲዮ ስትጫኑ ከዛን ሰዓት በኋላ ከቁጥጥር ስር ውጭ ይሆናል አካውንታችሁ ማለት ነው። ስለዚህ እንደዚህ በጣም መጠንቀቅ አለባችሁ። በጣም መጠንቀቅ አለባችሁ። ምን እናድርግ፣ እንዴት አድርገን እንጠነቀቅ ታላችሁ? ከዚህ በፊትም ቪዲዮ ሰርቻለሁ፣ እዚህ ላይ ሜንሽን አደርጋለሁ። ቪዲዮን ገብታችሁ እዩት። በዋናነት ግን ለመድገም ያህል አንደኛ ማድረግ ያለባችሁ ነገር የአካውንታችሁን ሌላ ዲቫይስ ላይ ገብታችሁ ሳትወጡ ከቀራችሁ ገብታችሁ ሴቲንግ ላይ ዲቫይስ የሚላለ ከዛ ውስጥ ገብታችሁ ኦል ሴሽንስ ኢንድ ማድረግ ይኖርባችኋል። ወይም ደግሞ ተርሚኔት ኦል ሴሽንስ የሚላለ እሱን ማድረግ ይኖርባችኋል። ሴቲንግ ላይ ገብታችሁ ፕራይቬሲ ላይ ማለት ነው። ሁለተኛ ደግሞ ማድረግ ያለባችሁ ነገር ቱ ፋክቶራል አውተንቲኬሽን ኦን ማድረግ አለባችሁ። ይሄ ማለት ምን ማለት ነው? ምናልባት እንኳን ፓስወርዳችሁንና ሊንኩን እንኳን በስተት ብትጫኑት ሌላ ቦታ ላይ እንዳይገቡባችሁ እናንተ ስልክ ላይ ወይም እናንተ ኢሜል ላይ ሁለተኛ ማረጋገጫ ኮድ ይመጣላችኋል። ያን ኮድ ካላገኙ በቀላሉ አክሰስ ማድረግ አይችሉም ማለት ነው። ከሁሉም ግን ዋናው ነገር የሚላክላችሁ ምንም አይነት ሊንክ አለመክፈት ነው። ቴሌግራም ላይ በነገራችን ላይ ከማታውቁ ሰው ብቻ አይደለም ከምታውቁ ሰው ነው ሊንኩ ሊመጣባችሁ ይችላል። ምንም አይነት ሊንክ ባለመክፈት መጠንቀቅ ይኖርባችኋል ማለት ነው። ስለዚህ እሱን በማድረግ ነው። በተጨማሪ ይሄን አሁን የነገርኳችሁን ነገሮች በሙሉ በጽሁፍ ደግሞ ሴቲንጉን ከፈለጋችሁ እንዴት እንደምታስተካክሉ እዚሁ ዲስክሪፕሽን ከሚለው ላይ አስቀምጥላችኋለሁ። በጽሁፍ ቪዲዮ ሜንሽን አደርግላችኋለሁ ከዚህ በፊት የሰራሁትን። እባካችሁ ጥንቃቄ አድርጉ። በጣም ብዙ ሰው አሳፋሪ የሆነና በቃ አንገት የሚያስደፋ ነገር እየተላከ ስለሆነ እባካችሁ ጥንቃቄ አድርገው።